እሙዬ ይሄ ብርድ ከሚበላሽ ነይ ነይ ሞቅ አልጋ ላይ ላስተኛሻ። ደሞ ከድህነታችሁ በላይ ጥጋባችሁ ነው የሚገርመኝ። ሰውዬ በእናትህ ተወኝና ዝም ብለህ ሂድ። ዋው ስታሳዝኝ። በእናትሽ እንገላ አቅፌ ወደተኛ። ቆይ ክብር አልወደደልህም ነው? አንቺ ነሽ ክብር ያልወደደልሽ። ግዴታ ዋጋሽን ሰው እንዲያወጣልሽ ትፈልጊያለሽ። ታው እያልኩ ነው። አንቺ አታስፈራሪ። ግፋ ቢል ከአንቺ ጋር ባደር 1-2 ሺህ ብር ነው የሚቆጥርብኝ። እንዲህ የምትንጠባረሪው ደግሞ 500 ብር ለማስጨመር ነው። ችግር የለውም ተስማምቻለሁ። ነይ ግቢ። ጎበዝ ገማች ነህ። ሰው በጭንቅላት ሲበልጠኝ የተሸነፍኩ ነው የሚመስለኝ። 2000 ብር ተስማምቻለሁ። ቤት እንዳይጠብቁ ልደውልላቸው። ሄሎ አባዬ። ሄሎ አለቃ። ስማ አንተ ባለጌ፣ የትም ባነሳው ጭራሽ ልጅ እንደ ሴተኛ ዳሪ ታያታለህ። አሁኑኑ ቁልፉን ስጣ። ከዛ አንተ ነገ ዋጋ እንደምሰጠህ። በእናትሽ የኔ እናት፣ እኔ እኮ ስላላወኩሽ ነው። ይቅር በይኝ በእናትሽ። ማንም ሴት ደልቷት እዚህ አትውጣ። ቢያንስ አክብራት እሺ። ሚቀጣህን እሱ ይቅጣ።